ሰላም ውድ የሄልዝ ቲዩ ቻናል ቤተሰቦች እንደምን አላችሁ? እኔ አለሁ ደህና ነኝ። ዛሬ በእርግዝና የመጀመሪያ ወር ምልክቶች፣ ሴቶች የሚሰሯቸውን ስህተቶች አስከፊነት እንነጋገራለን። ብዙ ሴቶች በእርግዝና እንደጀመሩ በፍጥነት አያውቁም። ነገር ግን ሰውነት አስቀድሞ መልእክቶችን መላክ ይጀምራል። ታዲያ የሰውነት መልእክት መላክ ባለማስተዋል በሚሰሯቸው ስህተቶች ብዙ ነፍሰ ጡር እናቶች ለጉዳት ይዳረጋሉ። ከዚህ ቪዲዮ በኋላ ግን በነፍሰ ጡር እናቶች ላይ ባለማወቅ የሚመጣ ጉዳትና የሞት ቅጣት ሕይወትንም እንታደጋለን። አብራችሁን ቆዩ። ዶክተር ዳዊት ነኝ ከሄልዝ ቲዩ ቻናል። ሰብስክራይብ እያደረጋችሁ አበረታቱኝ። ይህ መልእክት ለሁሉ እንዲዳረስ በቅንነት ላይክ አድርጉ። ሁሌም ለምትሰጡኝ ቀና ትብብር ከወዲሁ አመሰግናለሁ። ወደ መልእክቱ እንሂድ። እርግዝና ሲጀምር ሰውነት መልእክትን ይሰጣል። በእርግዝና የመጀመሪያ ወራት ላይ የሚታዩ የሰውነት ላይ ምልክቶች እንደ ወር አበባ መቋረጥ፣ የሆርሞን መለዋወጥ ወይም በሆርሞን መለዋወጥ አማካኝነት የሚሰሙን ስሜቶች፣ የድካም ስሜት፣ የእንቅልፍ መደራረብ፣ ሰውነት የመድከም ስሜት እና የጡት መጠንከር ወይም የጡት ቀለም ወይም የጡት ጫፍ መጥቆር፣ ማቅለሽለሽ፣ ሞርኒንግ ሲክነስ የሚባለው የማስመለስ ባህሪ መፈጠር፣ የምግብ ሽታን መጥላትና ቶሎ ቶሎ መሽናት፣ ቀላል የሆድ ህመም ሊፈጠርና ምልክቶች ይታያሉ። ታዲያ እነዚህ ምልክቶች የሌላ ህመም ምልክት ሊሆኑ ስለሚችሉ እያሉ ብዙ ሴቶች በቶሎ ማርገዛቸውን ማወቅም አይችሉም። የእርግዝና የመጀመሪያ ወር ጉዳት የሚከሰተውም በዚህ ጊዜ ላይ ነው። ከዛሬ ነገ ይተወኛል እያሉ ከሕክምና ስርዓት ውጪ አላስፈላጊ መድኃኒቶችንም የሚጠቀሙ አሉ። ነገር ግን እነዚህ ምልክቶች ምንም እንኳን የሌላ ህመም ምልክትም በመሆን ቢታወቁም በቶሎ ሐኪም ማማከር ያስፈልጋል። ጽንስ በማዕፀን ውስጥ ተፈጥሮ እርግዝና ቀን መቁጠር ከጀመረ በኋላ ማንኛውም ከሐኪም ምክር ውጪ የሚደረጉ የቤት ሕክምናም ይሁን ዝም ብሎ ሳይታከሙ መቀመጥም፣ ከመጠን ያለፈ አመጋገብ እና ከመጠን ያነሰም አመጋገብ፣ ከባድ እንቅስቃሴ መስራት፣ ሸክም መሸከም ወዘተ አደገኛ ጉዳትን ያመጣሉ። ውድ የቻናሌ ተመልካቾች በዚህ ስህተት ብዙዎች ቤታቸው ተዘግቷል፣ አካል ጉዳተኛም ሆነዋል፣ ልጅ አልባም ሆነው አዝነው አይተናል። አስቀድመን ከዘረዘርናቸው የእርግዝና ምልክቶች አንዱ ወይም ሶስቱ ከተሰማችሁ ሐኪሞን ያማክሩ። ከሚመጣው ክፉ አደጋ ራስዎን ቤተሰቦንም ይከላከሉ። ዶክተር ዳዊት ነበርኩኝ ከሄልዝ ቲዩ ቻናል። ላይክ አድርጉ፣ ለሌሎች መልእክቱን አዳርሱ። ሐሳብ አስተያየት ካለዎት በኮመንት ሴክሽን ስር አስቀምጡልኝ፣ በቶሎ እመልሳለሁኝ። በስተመጨረሻም አንድ ጥያቄ ጠይቂያችሁ ቪዲዮውን እጨርሳለሁ። እርስዎ በጤናው ዙሪያ እንዴት ኖት? ሜዲካል ክትትል ይወስዳሉ? ያለዎትን ችግር አስቀድመው ያውቃሉ? ንገሩኝ። በቀጣይ ቪዲዮ እስካገኛችሁ ሰላም ቆዩ። ከሄልዝ ቲዩ ቻናል ቴንኪዩ።